ሰላም ቤተሰቦቼ፣ ዛሬ ልጄን ላስተዋውቃችሁ ነው የመጣሁት። ከኋላ የምታዩት ልጄ ነው፣ የ7 ዓመት ልጅ ነው። እግዚአብሔር ይመስገን እና ያሳደግኩት ብቻዬን ነው እና እግዚአብሔር ይመስገን። እግዚአብሔር አባት ሆኖት እኔ እናት ሆኜ ማለት ነው እና ለሴቶች ትልቅ መልእክት አለኝ። ታውቂያለሽ፣ እንደኔ የችግርን ጥግ ያየ የለም፣ እንደኔ የእንባን ጥግ ያለቀሰ የለም፣ እንደኔ ተስፋ የቆረጠም የለም። ነገር ግን ቀናቶች ያልፋሉ። ትሰሚያለሽ? ቀናቶች ያልፋሉ። እሺ፣ ዛሬ ችግር ላይ ልትሆኚ ትችያለሽ። ዛሬ ልጅሽ የሚበላው ነገር ሊያጣ ይችላል። ዛሬ አንቺ የምትለሹ ነገር ልታጪ ትችያለሽ። ዛሬ ከልጅሽ ጋር የምትበሉት ነገር ልታጡ ትችላላችሁ። ግን አንድ ነገር ልምከርሽ፣ በጭራሽ ማለት ነው በማልቀስ ቤትሽን ዘግተሽ እንዳትቀመጪ። ባለሽ ነገር ጀግነሽ ተነሽ። በትንሿ ነገር ማለት ነው እግዚአብሔር ያሰፋልሻል። በነገራችን ላይ እግዚአብሔር ማለት ነው ከእንደኛ አይነት ሰዎች ጋር ነው ያለው። ብቻቸውን ከቀሩ፣ ከተገፉ፣ ከቤተሰቦቻቸው ሆነ ከባሎቻቸው ሆነ ከሁሉ ከጓደኞቻቸው ሆነ ጀርባ ከተሰጣቸው ሰዎች ጋር ነው እግዚአብሔር ያለው እና አንድ እግዚአብሔርሽን አንድ ፈጣሪሽን ይዘሽ ተነሺ። እንዳታለቅሺ። ብታለቅሺ እንኳን ተስፋ እንዳትቆርጪ። እኔ ላንቺ ያለኝ መልእክት ይሄ ነው። ትላንትና ያሳለፍኩት ችግር አልፎ ዛሬ በሌላ ህይወት ላይ ነው ያለሁት እና እግዚአብሔር ይመስገን በልጄ ደስተኛ ነኝ እና የያሹ ልጅ ላንቺ ትልቅ በረከትሽ ነው። እሺ፣ ይሄንን መቼም እንዳትረሺ።